ከሌላ ጤና ባለሙያ የተለየ ነው ነው በስራ ዘመን ያዝናና ወይ ላስተምራችሁ ይችላል ብለው አጋጣሚ ካለ ማለት ለእናት ከሁሉም በላይ የሆነ ፍቅር መሰጠት እንዳለበት አውቃችሁ ኃላፊነታችሁ ደግሞ ከእግዚአብሔር የተሰጣችሁ ኃላፊነት ነው። ይሄ ሚድዋይፈሪ ማለት ከእግዚአብሔር የተሰጠ ኃላፊነት ነው። ከማንም በላይ ለማንም አትናገረው ምስጢሯን ይዛ እናት ወደ ሚድዋይፈሪ ወደ ጤና ባለሙያ ትመጣለች። ይችን እናት ደግሞ በሚመቻት አፕሮች ተቀብላችሁ እስከ መጨረሻ ማድረስ በጣም ለህልውናችሁ በእግዚአብሔር ዘንድም በመልካምነት ስለሚታሰብ በእንደዚህ አይነት ሁኔታ ቀጥሏል። ቢዝነስ ነው አይደል የሚባለው? ከደም ጋር ስንጨማለቅ የሚኖረው ግን ከደም ጋር መጨማለቃችን አተይን የሆነ ነገር ለማግኘት እናትየዋን እና ከልጇ አስታርቀን ለመላክ ነው እና ያን ለማድረግ ደግሞ በዋናነት ትህትና በጣም ወሳኝ እንደሚበጅ ትህትና እንደ ሌላው ሰው ለሌላ ልታክም እንደምናስበው አይደለም። ትምህርት ማድረግ ያለብን ዘጠኝ ወር ተሸክማ ፊዚዮሎጂ አናቶሚዋ ተቀይሮ የመጣችን እናት ጸባይዋ ምናምን ሁሉ የሚቀየረው ያችን እናት በተለየ ሁኔታ ትሪት አድርገን ነው እንትና ማድረግ ያለብን። ምንድነው ገላግለን መላክ ያለብን። መገላገል የሚባለው አዋልደን እናትም ጤና ልጅም ጤና አድርገን በሰላም መሸኘት ያለብን በለዛ ወይ እና ታምሮት በሶስተኛ ዓመት አረጋችሁ ነው ማለት ነው። እኔ ማስተርስን እየተማርኩ እንኳን እንደማንተ በዚህ አፍቼ አዲያ ምን ነው ሳምንት ያዋሉ እድሜ ልካቸውን ሰዋል የሚኖሩ ሰፈር አማራጮች ሊኖሩ ይችላሉ። ግን እነሱ ስታንዳርድ ከእነሱ እናንተ ተለዩ በስታንዳርድ ስለሆነ እያንዳንዱ ቅድሚያ ያላችሁ እንደሚቆጡ ስታንዳርድ ግዴታ የምትጠየቁትም አፕሪሼት የምትደረጉት በስታንዳርድ ነው። እሱን ነገር በደንብ ታይትራሱ። ከዛ ውጭ በርቱ፣ ጎብዙ። የመጨረሻ ቀናት ነው የመጣው እዚህ ሚድዋይፈሪ ያው ሚድዋይፈሮች ብዙ ነገር አውቃለሁ ብዬ አስባለሁ። ሚድዋይፈሪ ከሌላ ጤና ያው ያክል ነው እንትን አለ። ሚድዋይፈሪ ግን ከሌላ ጤና ባለሙያ የተለየ ነው ብዬ ነው የማስበው። ሁለት ህይወትን ነው ዲል የሚያደርገው። ከዛ በኋላ ደግሞ አክቲቭ የሆነ ፔን ያለበት ስራ ነው። ስለዚህ ሁላችንም ይህንን አመለካከት አንደርስታንድ ማድረግ አለብን። ያቺ እናት ተቸግራ ነው እኛ ጋር የመጣችው እና ልንረዳት ነው የመጣ ነው። ስለዚህ ከእውቀት ከሁሉም በላይ መጀመሪያ ለእሷ ብንሰጣት ኬር ነው ዋናው፣ ለእሷ ብንሰጣት ክብር ነው ዋናውና ያኛው ነገር ገና ካሁኑ እንደዚህ ስላችሁ ክብር ምናምን የላችሁ ማለት ያለ ግን ሁላችን ለሚመጣ ለፔሸንቶቻችን ቅድሚያ መስጠት መቻል አለብን። ከዛ በኋላ ደግሞ ይስተፈላጊ ብዙ ነገሮች ያሉ አሉ። ለፕራይቬት ኬር አካባቢዎች
እሱም ነገር ጥንቃቄ ያስፈልጋልና እንደ ሆስፒታል በዚህ አጋጣሚ እንግዲህ እኛም አዘጋጅተን እንትን ባንላችሁም በእናንተ እንትን ላይ ቴንኪው ማለት ፈልጋለሁ ማለት ነው። አንድ ነገር ተወልዲ እንዴት እናንተ ትችላላችሁ ኮንሰልት የምታረጉት የምታናግሩት እንዴት ላድርግ የምትሉት ሰው ልታጡ ትችላላችሁ እና ጀስት አሁን እዚህ እንዳልገና ምናምን ላይሆን ይችላል። እዛ ስትሄዱ እናንተ ብቻ ስትሆኑ የሆነ ግራ ሊገባችሁ ይችላል። ግን እስቲል እንትኖች አሉ ምንድነው ጥሩ ነገሮች አሉ። በዚህ ዘመን ቴክኖሎጂዎች አሉ፣ ቪዲዮዎች አሉ፣ መጽሐፎች አሉ፣ ብዙ ነገሮች አሉ እና ራስን አፕዴት ማድረግ በየጊዜው ራስን ማብቃት ከእናንተ ይጠበቃል። አጋጣሚ በስራ ዘመን ሊያዝናና ወይ ሊያስተምራችሁ ይችላል ብሎ አጋጣሚ ካለ ማለት ፓሽናችሁ ቫይረስ ስለባችሁ ስለጠቀመኝ ነውና እሱ ነው። ያው ሌላው ቅድም ብዙዎቹ ብለውታልና እውነት ለማወቅ የምታደርጉት ጥረት የማታውቁትን ነገር ለማወቅ ወደ ስታፉ ጠጋ ብላችሁ ለማወቅ የምታደርጉት ጥረት እውነት በጣም ደስ የሚለውና ይሄ ነገር ቢቀጥል እንደዚህ አጋጣሚ የሚያሰራ ስታፍ ስታገኙ በደንብ መጠየቅ። መጀመሪያ ሞኒቶ ነበር የገባው። አሁን ኢንተረስት ሆኜ እየሰራሁ ነው። ያው ኢንተረስት ሆናችሁ እንድትሰሩ ነው የሚላችሁ። የእጃችን አስገብተን የሰራንበት ሆስፒታል በጣም ተወዳጅ ናቸው። ኮምፓሽኔት ኬር ማለት ነው። በአይናችን ፔሸንት ሲያገለግሉ ነው ማያቸው እና ፔሸንት ሲጉዳል ላይ ተመልክቻለሁ። ሙሉ ሰዓታቸውን ፔሸንት ላይ ሲያጠቁ ያለው እና ሌሊትም እንደዚሁ አዳር በምገባበት ዲቲ ሰዓት ለሙሉ ሌሊትም የሚያነቡ ስታፎች ናቸው ያሉት እና በእውነት ሊመሰገን የሚገባው ተቋም ነው። ለመናገር እዚህ ስመጣ ተቀይሯል። ያን የሚያደርገው እያወራ ነው። በስነ ስርዓት እንወደ አድርጋችሁኛል። በደንብ ደግሞ አስተምራችሁናል። ሁላችንም እንዲሳለ በጣም አድርገን እናመሰግናችኋለን። ያለው ነገር በቂ ላይሆን ይችላል። ይቀጥላል ደግሞ በደንብ አብረን ስለምንቆይ እናያለን። እዛ ያደርሳል። እናመሰግናለን። የመጀመሪያ ኤክስፒሪየንሳችን ነው። ተቋሙንም በደንብ አናውቀውም።
ፕላስ ደግሞ ብቻችን ወጥተን ተከራይተን መኖርም ሌላ ሀሳብ ነበር። ነገር ግን ያሉትን ጎዶሎ ነገሮች ሳናስተውል ከተሰጠን ጊዜ አስተማሪዎቻችን አስፈቅደን ጊዜ እንዲጨምሩልን ያደረግነው በእናንተ ፍቅር ነገር ከቲዮሪ የተማርነው የበለጠ ፕራክቲስ ላይ ብዙ ነገር ተምረናል። አዲስ ነገር ወስደናል። ተመልመድም አልፎ በደንብ ጎበዝ ሆነን እንድንወጣ ነው የሆነው። ምክንያቱም እንደምናውቀው ብዙ ጊዜ አሁን እኛ በእኛ ተረኩን አለ ብዙ ኬዝ አይመጣም። ነገር ግን በአሉ ኬዞች ላይ በደንብ ብዙ ነገር አውቀን እንድንወጣ ስላደረጋችሁ ከልብ እናመሰግናለን። ያው ይመጥናችኋል ብለን ሳይሆን እንደ ማስታወሻ ያዘጋጀነው ነገር አለ። ከእናንተ ደግሞ የሚቀበለን ማነሱ እንፈልጋለን። እዚህ የማ እኛ ዩኒቨርሲቲ የሶስተኛ ዓመት ተማሪዎች የ2016 ክላሶች ለሁለት ተከፈል፣ ግማሹ ነው ወደዚህ የመጣው፣ ግማሹ ደግሞ አንድ ወንዶ ላይ የሚገኙት። እዚህ ለመምጣት ትልቁ ነገር በጣም ብዙ ነገር ሰምተናል። ስለየት ሆስፒታል መተንም ደግሞ በትልቅነት ወይ በዋነኝነት ማወቅ የፈለግነው ለማረጋገጥ ነበር። ይሄ ስታፍ ምን አይነት ነው ይገኛል ይወራለት የሚለው ከተወራለትም በላይ ሆናችሁ ነው ለመስራት የስራ መቀማታችን ራሱ አይታችሁ ሪስፔክትፉል በሆነ ወይ የተቀበላችሁ ማለት እኛ መጀመሪያ የምናውቀው ጃስት ቲዮሪ ብቻ ከፕራክቲስ ጋር ብዙ የተላመድነው ነገር የለም። ግን ፕራክቲስ አንድ ሰው እውቀት ያለው ምንለው ቲዮሪ ብቻ ያነበበ ወይም ቲዮሪ የሸመደደ ሰው አይደለም። ፕራክቲሱን ያለው ሰው ወይ ፕራክቲሱን ብቻ አውቆ ቲዮሪ የሌለው ሰው ክሊን ሚድዋይፍ ነው የምንለው ማለት ቤት ውስጥ አዋላጅ ኖርማል የሚባል ነው። ግን ሁለቱንም አክፈን እንድንወጣ ሙሉ ሚድዋይፍ እንድንሆን የሚድዋይፍ የሚባለውን ስም ሙሉ እንዲገባን የራሳችሁን አስተዋጽኦ አድርጋችኋል። በቃ ብቁ ሚድዋይፍ ለመሆን ራሱ ይህ ስም ይገባናል አይደለም። ያው ግን ናችሁ እያላችሁ ስታሰሩ ነበራችሁ። እሱ ቤት ቴንኪው በጣም ማለት ፈልጋለሁ። አሰልቺ የሆኑ በቃ ሁሉም ሰው ተመሳሳይ 14 ሰው ማውራት ራሱ ከባድ ነገር ነው። ኢቨን ስራ መስራት ደክሟችሁ መታችሁ እንኳን መተን እንጠይቃለን። የማይመለከተን ነገር ራሱ እንጠይቃለን። ሙሉ ማወቅ ፍላጎት ስላለን ማለት ነው። ይህን ፈቅዳችሁ ስላሳያችሁ ነው። በየቦታው ደግሞ ወንበር ሲያስፈልገን ኤኒቲንግ ስትተባበሩ የነበራችሁ ስታፎች ከልብ እናመሰግናለን። መጀመሪያ ስንደርስ ራሱ የሆነ ሾክ አድርገን ደንግጠን ምናምን ነበር። አሁን ግን አፌን ሞልቼ ማውራት እችላለሁ። ሚድዋይፍ በሙሉ በጣም ብዙ በጣም እኮራለሁ። ይህን ሰው ሰርቭ ማድረግ ሌላ ኦፕሽን ቢኖረኝ ራሱ እንደማልማት ነው የምነግራችሁ። ይህንን የቀየራችሁ ይህን የአንድ ሰው ሜንታሊቲ ወይም የአንድ ሰውን አስተሳሰብ መቀየር ትንሽ ነገር የሚባል አይደለም። ሜንታሊቲ በቃ የኔን አስተሳሰብ እንደቀየራችሁ የ14ቱን እንደቀየራችሁ ነው ወክዬ እያወራ ያለው። ስለዚህ ከልብ እናመሰግናለን። ይህንን ከእናንተ መካከል አንዱ ሚድዋይፍ ይቀበላል። በጣም ደስ ይላል። አንድ ሰውን ማንን እንጥራ? Thank you.